ነበር። ያው ነው ያምሩት ነው ይሄ እንደዚህ ለኮንስትራክሽን ይለዚህ ለታይል ብቻ አይደለም እንዴ ሙሉ ይሄ ሴራሚክ ለሴራሚክ እንዴ ልክ እንደ ማርብል ምናምን እንደዛ ይጠቀሙበታል። ውበት አለው ለቤት ለኮንስትራክሽን ይጠቀሙበታል። ለምሳሌ አሁን ፎቶ ድንጋይ ፖሊስ ሲደረግ እያማረ ብርጭቆ እየመሰለ ልክ እስከ ለእንስሳት ትንሽ ድረስ ፖሊስ ያደርጋል። ያው በራሳቸው ቴክኖሎጂ ስለሚሉ በሌዘር ፖሊስ ያደርጋል። የሌዘርም አለ ዋተር ጀት ግን ያ ፍርስ ያለው ወደ ላይ የወጣው ነው። ያፈር ላይ እንዲሉ የሚወጣው ማለት ነው። ቀላል እኮ ነው። ጥቋቁር ሆኖ የነበረው ማለት ነው። በጣም ኮንስትራክሽን ይሄ እንትን እኮ ነው። ሬዳሽ የምትለው እኮ ነው። እንትን ላይ የምትደፈው ምን ላይ ግርግር መጠቅጠቂያ አይጥሏትም ሁሉ አይጥሏት ቴክኖሎጂ ማለት ከዚህ እኮ ነው። ከፍቻ ያው እዚህ ጋር የተለያዩ ድንጋዮች ነው ያሉት። ራሱ ድንጋዮች ወደ ሾፕ የሚጠቀሙ ከዚህ ላይ ያነሳቱ ማለት ያልተቆረጡ ማሽን ምናምን ያላያቸው ነገሮች ነገር አንዳንዶቹ አሉ። እንደዚህ ፎርድ የሚጠቀማቸው አሉ። ግን ለማሰልጠኛነት የሚጠቀምባቸው ድንጋዮች በብዛት እነዚህ ናቸው። እነዚህ ማለት ጃስፐር አለ፣ ጌት አለ። ያው ብዙ ኤክስፔንሲቭም ስላልሆኑ ማለት ነው በብዛት ይገኛሉ። አሁን ነው ሰው እየከለከለ ያለው ፊት ላይ ያመጣቸዋል። እዚህ ጋር እንደዚህ ፔትሮል ይይዛል። እነዚህ አውሮ ማቴሪያሎች የምንጠቀምባቸው ናቸው። በዚህ ላይ አንስተን ነው ቆርጠን አለሰሰን ወደ ጌጣጌጥ የማሽንና መቁረጫ ናቸው። ስላውስ ማሽን ይባላሉ። እነዚህ ናቸው። እና ከዚህ ነው ተነስተን ወደ ስንመጣ እንደየሳይዛቸው ድንጋዮች የሚቆርጡበት በኢንች ነው የሚያዩት። ለምሳሌ ነው 36 ኢንች ይባላል። እኛ ጋር ስንመጣ ደግሞ 23 ናቸው። ያ ማለት እዚህ ላይ የምናስራቸው ድንጋዮች ይለያያሉ ማለት ነው። ትልቅነታቸው ነው ኢንቻቸው። አንደኛ በዚህ የዳሜቱ የዚህኛው የፍሬዱ ነው ላይ ያለው ቆርጦ እዚህ ላይ የምናስረው ድንጋይ ይለያል ማለት ነው። ለምሳሌ ከዚህ ጋር ቆርጦ አይደርስም ሄዶ አያደርስም። ክሊራንሱ ማለት ነው። ካርባይድ ቲፕ ነች። ዳያሚድ ቲፕ አሚን ያማ ሲታሰር ነው ባህሪው ያን ይነካዋል። ይሄ ይዘዋል። ግን ይሄኛው ኦቨርሃንድ ነው። ቀስ ብሎ ስለሚያልፍ ወደዚህ ጋር በነገራችን ላይ ፕሮግረስ ቀስ እያለ ነው እንደሚለው የዚህ እንትን ሲወርድም ሲያልፍም እንትን ሲጀመር ነው። እዚህ ላይ የምታሰሩት ድንጋዮች መባሪያቸው እንትን ናቸው። ስክራች ያደረገ ከሆነ ሲጀመር ማሽኑ ሲያልፍ ነው አሁን ሴንሲቲቭ የሆኑ ፓርቶች ካሉ ሞተሩ ተፈቶ ሞተሩ አጥታሽ ያቺን ወይ ፊዱ ወደዛ እንትናቸው ነው የሚለያየው።
ምንድን ነው ሃርደስት ዋን ሮኮቹ ሃርደስት እንደውም እንደየው ብሌዳቸው ይለያያል። ይለያያል። ያቺኛይቱ እንትን ነች 24 እንደ ድንጋዩ ማለት ነው። ሳይዝ ብቻ ነው ልዩነታቸው። የሳይዝ ልዩነት ነው። አላስፈላጊ ፓርቶች እነዚህ ስክራፕ እነሱ ይወድቃሉ በእጅ ማለት ነው። በእጅ ይዤ ይህን ቆራርጬ ጨርሼ ነው ወደ ግራ ስለዚህ አሁን እንደዚህ ነው። ስለዚህ which one ሜን የምትጠቀሙባቸው የትኛው ስላብስ ከዛ ከተማ በነገራችን ላይ ቅብብሎሽ ያላቸው ናቸው። አግኖ እኮ ብዬ እኮ ነው ያሁን ቀጥታ ሮ ማቴሪያሉን እየቆራረጠ በሚፈልገው ሳይዝ እያሳነስክ ትመጣለህ። ፓተርን እዚህ ላይ መስራት ከፈለክ እንደዚህ ትልቁ ላይ ለስራ ብትል አሁን እንትን ነው የሚያደርገውም ሲጀመርም ብለህ ነው ከዛ ማውጣት የለም ማለት ነው። ከዛኛው ላይ ማውጣት ይችላል። በእንደዚህ አይነት ቲክነስ በወፍራም ወጥቼ ያኛውን እንጨርሳለን። ከዛ ማሽን ተጠቅመው እንጂ እንደ ኦፓር ያሉ ሰዎች ዘንበል ያስተምሩ ይችላል። የራሱ አሪፍ አይዲያ ነው። ሁለት ሞተር ነው ያለው። አንድ ሞተር ኤሌክትሪክ ለቫይስ ይሄ ደግሞ እናነሳዋለን እንጨርስና ዲስከስ አድርገን የምንወስደውን ሀሳብ እንወስዳለን። ይችኛቱ ሳ ፋሲሊቲ ማለት ፋሲሊቲ ነው። እዚች ላይ የሚሰራው ድንጋይ እንደዚህ የምናያቸው ድንጋዮች አሉ። ትራንስፓረንት የሆኑት ሳፋየር፣ ሩቢ፣ መራርድ ምናምን ሊሆን ይችላል። ፋክቲስ ምናምን የሚሰራባት ማሽን ናት። ያው እዚህ ጋር ትንሽ እሷ የተለየች ናት ከሌሎች ግራይንድ ማድረግ ናት። ሸፕ መስሪያ ዳይመንድ ቅርጾች እነዛ ዳይመንድ ሸፖች ደግሞ አንድ አይነት ብቻ ሳይሆን በጣም ብዙ ዲዛይኖች አሉ። እነዛን ዲዛይኖች የሚሰራብን ለማይክሮሜትር አጀስትመንት አለ። ራሱን የቻለ ቁጥር ዲዛይኑ ላይ ቁጥር አለ። እነዚህ ቁጥር እየቀያየርን እዚህ ጋር የራሱ የቻለ ደግሞ ዲግሪ አለ። በዚህ ዲግሪ በዚህ ቁጥር ስለሆነ ነው ዲዛይኑ ስናየው ማለት ነው። ለምሳሌ እዚህ ጋር 90 እዚህ ጋር በሰባ ካለ 70 ላይ አጀስት አድርጋለሁ። ይሄ 90 አጀስት አድርጋለሁ። ከዛ እዚህ ጋር ነው ደግሞ እዚህ ላይ የምታስዋት ድንጓ እሱ ላይ ትጣበቃለች። አለቻችሁ ማጣበቂያ በኤፖክሲ ወይም ደግሞ ግሉ ምናምን አለ። በዛ ይጣበቃል። ከተጣበቀ በኋላ ይሄ ይሽከረከራል። ይሄን ስሰራ ግን ልክ እንደነዚህ ዲስክ የሚቀያየር ቁጥር አለ ይቀየራል። አሁን እዚህ ጋር 600 ብሬት ይላል። ግን እኛ በ600 ጀምረን ከሆነ ራሱን የቻለ ፖሊሽንግ አለው። ሌሎች ዲስኮች ምናምን ይቀያየራል ማለት ነው። እነዚህ ዲስኮች አሉ ውስጥ ይሄ ራሱ እንትን የወጣው ነው። ይሄ የሚፈቀፈቅ ፎረን ቆሻሻ። ከዛ ውጭ እዚህ ጋር ነው ሲስተም ያለው የፊድ የምንሰጥበት አለ። እየሰራን ስፒድ ነው የምንሰጡት። ይሄ ራሱ የቻለ ዘመኑ ካለ እዚህ ጋር የራሱ የሆነ ትራንስፈር አለው። ሞተሮች ሞተሯ እሷ ነች እና ይቺ ትንሽ ከሌሎቹ አስቸጋሪ የምትሆነው ጊዜ የምትፈልግ ትጠቀሙበታላችሁ። እዚህ ጋር እኔ እየሰራሁባት ነው። ፕላንት ቤት ነው የሚሰራው። እዚህ ጋር መጨመር ነው ማለት ነው። አሳ ነገር አሳ ነገር እየተጠበጠበ እዚህ ጋር ነው የሚያደርገው። ጠብ እንድትል ማድረግ ማለት ነው። በእንትን ነው የሚሆነው። በግራ እዚህ ጋር ይሰካና ፖዝ ነገር አላት። ግን በዚህ ውስጥ ያልፋ ይሄዳል።
ይሄ ቦርድ መስጠት ነው። ይሄ ሶርሱ ላይ የሚሄዱ ይሄ ነው ቀጥታ ስቴብላይዘር ማለት ነው። እዚህ ጋር ግን ሁለት እንትን አለው። አንድ ላይቲንግ እንጠቀማለን፣ ሁለተኛ ያችኛው ገመድ ይችኛዋን አክቲቭ ዲጂታል አንግል አጀስትመንት ነው። አንግል አጀስትመንት ዋናው እሱ ቅርጽ ለማውጣት አንግል አጀስትመንት ግድ ነው። እዛ ግን የራስ የሚሰራው ዲዛይኑ ይወስነዋል። እዚህኛው ላይ የሚፈልገው አንግል ከዚህኛው ጋር እዚህ ጋር ነው የምትመጣው። 90 45 እንደዚህ የሚሰጥ አንግል አለ ቁጥር። ይሄ ሲንቀሳቀስ እዚህ ጋር ዲስፕሌው እንትን ይላል፣ አንግሉ ካውንተር ያደርጋል። እንደ ቫይስ ማለት ነው። እዚህ ጋር አሁን እኔ እዚህ ጋር 90 እዚህ ጋር 45 አድርጌ እንደዚህ እየሰራው ልክ እዚህ ቆርጬ ሲጨርስ ላይኑ ሲመጣልኝ ይቀየራል፣ ይሽከረከራል። የሚፈልገው ቁጥር አደርጋለሁ። እዚህ ጋርም እዚህኛው መጠን ሲሰራ አስተካክላለሁ ማለት ነው። አብርተን እናያት ካለ ነው እንመጣበታለን። ዲቴል ስለምንመጣበት ችግር የለም። አሁን ታፍተን እናየዋለን። ጊዜ ይዘን አሁን ኦቨርቪው እንድታሳይ ከዛ ወደ ስራ ስንመጣ ፍተተት አድርገን እየገጣጠም አሉ። የዚህ አይነት አንድ ትወስዳለች፣ 3 አለ፣ 4 አለ፣ 5 ነበር 5 ነበር። ከዛ የሆነ ኦፕን ቼክ ካረግን በኋላ ምንድነው የምናደርገው? ድንጋያችን እንግዲህ ለዚህ ይሆናል የሚሆን ድንጋይ ማምጣት ነው። በጣም ትልቅ ሳይሆን ለዚህ ይመጥናል። ታግሎ ሳይዝ ልክ ሆነ አንድ ሲሆን ሁለተኛ ከዚህ ከመጣለ አይቆርጠውም። ልክ በዚህ ትክክልና በዚህ ጋር ትክክል ነው ማለት ነው። ይሄ ማለት ወደዚህ በሄደ ቁጥር እንደዚህ በሄደ ቁጥር እዚህ ሲጠጋ ዳት ካለበት አይቆርጥም። ይሽከረከራል እንጂ ምንም አያገኝም። ስለዚህ እዚህ ጋር እናሳለን ድንጋዩን ይሄ ቫይሳችን ነው። ቫይስ ወደችን አስበጅጃት እንጂ ነበር ማሰራ። በኋላ ምንድነው የምናደርገው? ድንጋያችን ለዚህ መጥና በሚያመጣነው ድንጋይ እዚህ ጋር እናስራለን። ለምሳሌ ድንጋው እንደዚህ እናስተዋለን። ድንጋውን በምናስርበት ጊዜ ብዙ እንዲወጣለን የምናስረው ድንጋይ ወጣ አድርገን እናስተዋለን። ያ ማለት እየቆረጥን እየሸነሸን ስንሄድ እዚህ ይደርሳል አይደል? ብዙ ስላብ እንዲወጣለን የግድ እናደርገዋለን። በደንብ ቦታ አድርገን ድንጋዮችን ለማሰር እንሞክራለን ማለት ነው። ግን እዚህ ጋር በምናስርበት ጊዜ ድንጋዩ ምንድን ነው መሆን አለበት? 3 ቦታ ላይ በደንብ ተች አድርጎ መያዝ አለብን። አንድ ከዛ አንድ ከዚህ አንድ ከታች። አየር ላይ ከሆነ በሚቆርጥበት ጊዜ ስለሚንቀሳቀስ ማለት ነው። ሰይቱ ቫይስ ነው። እንደዚህ ከያዝሽ በኋላ አሁን እዚህ ጋር የተቸገርኩት እችኛዋ መቆረጥ አለበት። ስለዚህ ወይ አለበዛ ምን እንጠቀማለን ማለት ነው። ድንጋዩ በእርግጥ ሰፋ ያለ ድንጋይ ቢሆን አያግደኝም ለማሰር። ለምሳሌ እንደዚህ ባደረገው እቺ ወጣ ስላለች ይሄኛው ድንጋይ አነስ ስላለና ወይ ማጣበቂያ ምስ ሌላ ድንጋይ መጠቀም ይችላል ማለት ነው። ስለዚህ እሱን እንደዛ አሰር ነው እንበልና ይሄ ከታሰረ በኋላ ይሄ ከታሰረ በኋላ አሁን ምንድነው የምናደርገው? የምንፈልገውን ድንጋይ ለማምጣት መጀመሪያ ሁሌ እቺኛዋን እናደርጋለን፣ እናስጠጋለን ወደ ብሌድ። ከዛ የምንመልሰው ከመለስን በኋላ እዚህ ጋር ድንጋዩ በራሱ የተስተካከለ ስላልሆነ ምን ጊዜም ቢሆን ከጫፍ ላይ ቆርጠን እንጥላለን ማለት ነው። ይሄን ከቆረጥን በኋላ ከዛ በኋላ የሚቆርጠውን ድንጋይ ሙሉ በሙሉ የተስተካከለ ነው። 2 ሳንቲም ከሆነ 2 1 ከሆነ 1 የምንፈልገው አስተካክል ቆርጠናል። ቆረጥና አለካልን በኋላ ይሄ እንድናደርግና መቆንጠጫ አለች። ያ ማለት ማሽኑ የሚነሳበት ሰዓት እቺ ናት እየገፋች ወደ ዘንጋ የምትሄደው ጥርሱ ማለት ነው። ሲሽከረከር እቺኛው ወደዚህ ስለሆነ
ወደዚህ እንዳይመጣ ወደዚህ አሁን ማሽኑ በሚንቀሳቀስበት ሰዓት ይሄ አይንቀሳቀስም። አንድ ቦታ ማለት ይሄ ነው። አፊክስ ነው። ይሄ ወደዛ እንዲሄድለት ይቺ ትዞራለች። ወደዚህ ስትዞር ይሄኛው ጥርስ ደግሞ ተቃራኒ ስለሆነ እየገፋ ይዞት ይሄዳል። አትዞርብህም? በቃ አትዞርም። ይቺ ነክስ ያዘች እንደዚህ ነው የምትሆነው። እቺኛይቱ ስትሽከረከር ስትሽከረከር የዚችን ትሬድ ላይ ነው የሚሆነው። አዎ ይሄን እየገፋ ይዞ የሚሄደው ተቃራኒ ስለሆነ ማለት ነው። ይሄ ጥርስ አያችሁ? ጥርስ አለ። ይሄ በቃ ጥቅሙ ደግሞ ይሄን እሱን እየገፋ ይዞ የሚሄደው ማለት ነው። ስለዚህ ድንጋዩ ቀስ እያለ ይሄድለታል። የሚፈልገውን ነገር ቆርጦ ቴብሉ ላይ ይጥላል። የመጀመሪያውን ግን ምጥላት እንትኗን ቅርጿን ለማምጣት ነው። እናጸዳዳታለን። እሱን ስለምሰሩ እዚህ ውስጥ እናስገባለን። ፕላንት ካስገባን በኋላ የምናደርገው ይችኛው ያው ማሳል ነው። እዚህ ጋር ታስራለች። የራሷን ማሰሪያ ያለ ታስቸው ነው። ለቃለች ነው። እዚህ ጋር ነው። ኦኬ እዚህ ጋር ይቺ ናት። እቺ ማሽን እንደዛኛው ማሽን አስረን መጠቀም ይችላል። በጣም ትናንሽ ድንጋዮችን እዚህ ጋር አስረን በዚህ ነው የምናስራ እሱ ጋር እናስራለን። እዚህ ጋር እሱ አስገብተናል እና ይሄ ይጓዛል ማለት ነው። ለጥላ በዚህም አለው የዚህም አለው በዚህም አለው። ለምሳሌ እንደዚህ አይነት ሳይዝ የሆነ እንደዛ መቆጣ እንችል እዚህ ውስጥ አስገብተን እናደርጋለን። ራይስ ነው ማለት ነው። እንደ ፍቅሽር ውስጥ ትገባለች። ሌላ አስገባች ትንሽ አዋራ እንችላለን። ስከርችን ይሄን እንደዚህ ነው ማለት ነው። ወደ ዛሬ ነው እንደም እዛ ጋር ማሽበት የነበረች መመለሻ ነች። ጠጋ ብለን ነው የምናስራታል። እቺ ግን እዚህ ፈለክ መጠጋት ግዴታ አለበት። በቃ የፊክስቸር ይሄ እስካይ ሌአውት እንዳስቀምጣለን ማለት ነው። ከተቀመጠ በኋላ ማን ፈልጎ ካርት እንዲጠፋለን ለዚህ ትሬን ሰራለች። ሲሞቱ ደግሞ የራሱ አይነት ነው ማለት ነው። ይሄ ወደ መስጠት በዚህ አይነት መንገድ እዚህ ጋርም በዚህ አይነት ቪዲዮዎችን መቁረጥ እንችላለን። ግን እኛ እዛ ጨርሰን ስለምንመጣ ብዙውን ጊዜ የምንጠቅመው ለትሬ ነው። ትሬ ማረጊያ እሷ አንቺ 8 ትባላለች። እቺ ነው የታሰረ በብሬዳችን ስምንት እቺ 8 ያሽንዴታስ 10 8 አላያቸው ሌላውን እንዳያለ አራት ታሰረ ያየው ያከፍላል የትንሽ አራት ያለች ነው አራት ነው ከዛ ደግሞ ወደዚህ ስንመጣ ግን ከዚህ በታች 4 ኢንች የምትባላለች በጣም ትንሽ ነች። ምናጨምቆችና በቃ ከዛ በታች 10 ኢንች 8 ያዘጋጀናቸው ነገር እዚህ እናደርጋለን ማለት ነው። እንቆርጣለን ማለት ነው። እዚህ ያዘጋጀናቸውን ቀጣይ ደግሞ ወደ የምንሄደው ወደ ነጭ ማሽን ወደ ግራይንደር ማሽን እንሄዳለን ማለት ነው። ስለዚህ እናያለን። እዚህ ላይ ትሰራላችሁ ቴምፕሌት እናወጣና እዚህ ጋር
ሶስት ፓርትነሮች ነበሩ። ከዛ ደርብ ላይ በመካከል ኮሚኒኬሽን ነበር ምናምን ብሎ ቫኬሽን ገባ ናሴ ይላል። ናሴ በቫኬሽን ሲገባ ከቫኬሽን በኋላ ነው እንጂ የትኛው መስሪያ ቤት ነው መደዋወል ማልችል ማለት ነው። ኢሜል መልእክት ከዛ ወዲህ ተርሚኔት ያደረገ ኮሚኒኬሽናችን አሁን አይደለም